ቆይ ለምንድነው ሲጋራ ማጨስ እርካታ የሚሰጠው? መቼስ ይሄንን እርካታ ባይሰጥ ዓለማችን ላይ በሚሊዮን የሚቆጠሩ አጫሾች አይፈጠሩ ነበር። እሱ ብቻ ሳይሆን አዛ ለሆነውም ሳይድ ኢፌክቱ እዚህ ግባ የሚባል ትኩረት አይሰጡም። ግን ለምንድነው? አስቡት፣ ኢትዮጵያ ውስጥ ከ8000 በላይ ሰዎች በአመት በሲጋራ ብቻ ይሞታሉ። እሱ ብቻ ሳይሆን በዓለማችን ላይ ከ8 ሚሊዮን በላይ አጫሾች በአመት ሲሞቱ 1.3 ሚሊዮን የሚሆኑት ደግሞ በማጨስ ሳይሆን ያው በጥፊ ወይም የሚጨስበት ቦታ ላይ በመገኘት ነው። ግን ቆይ ለምንድነው ማቆም የሚከብደው? ይኸውላችሁ ፍሬንዶች፣ ይሄ ሁላ ጦስ የዝነኛዋ ኒኮቲን ነው። ያው ሱሰኛ እንድንሆን ኃላፊነቱን የምትወስደው ንጥረ ነገር ማለት ነው። ስለዚህ ዛሬ የምናወራው ስለ ኒኮቲን ነው። ከባዮኬሚስት እይታም አንፃር እንዴት አንጎላችን ውስጥ ተጽዕኖ እንደሚፈጠርና በዛውም ለማቆም የሚረዱትን መንገዶች እናያለን። በተረፈ አንድ ሚስጥር ጀባ ልበላችሁ፣ አዲስ የተፈጥሮ ሞሌኪውል አለ እና በተለየ መልኩ ለማቆም ውጤታማ ይመስላል። እስኪ ምን ይሆናል? እዚህ ጋር አንድ የምሰራቸው ቪዲዮዎች የሚመቻችሁ ከሆነ ለኛ ልታደርጉ የምትችሉት ቀላሉ ነገር ሰብስክራይብ ነው። ለዛም እናመሰግናለን። ይመቻችሁ። ኒኮቲን የታባኮ ቅጠል ውስጥ የሚገኝ ሞሌኪውል ነው። ስለዚህ የሚጨመር ሳይሆን የተለመደው ሲጋራ ውስጥ ያለ ነገር ነው። በኤሌክትሪክ ሲጋራ ውስጥ ደግሞ በፈሳሽ መልክ ቀልጦ ለዛ እንደሆነ ተደርጎ ይዘጋጃል። ሲጋራን አንድ ጊዜ ብንስብ ምን ይፈጠራል? ኒኮቲኑ በመቃጠል ወደ ጭስነት ተቀይሮ ሳምባችን ጋር ይደርሳል። ከዛም ደማችን ውስጥ በመግባት በፍጥነት ወደ አንጎላችን ይሰራጫል። አንድ ጊዜ ብሬን ቲሹ ውስጥ ከደረሰ በኋላ ቀጥታ የአሴቶኮሊንን ቦታ ይወስዳል። ከአሴቶኮሊን ተቀባዮችም ጋር ይተሳሰራል። በዚህም ጊዜ የተለያየ ንጥረ ነገሮችን ያሰራጫሉ። አንዱ ዶፓሚን የደስታን የእርካታንና የጤናማነትን ኃላፊነት የሚወስደው ሞሌኪውል ማለት ነው። ለዚህም ነው ማጨስ እርካታን የሚሰጠው። ግን ከኒኮቲን የሚገኘው የዶፓሚን ምርት ከጊዜ ወደ ጊዜ የአሴቶኮሊንን ተቀባይ ሌስ ሴንሲቲቭ ያደርገዋል። የተለመደውን እርካታ ለማግኘት በዛ ያለ የኒኮቲን መጠንን ይጠይቃል። ይሄኔ ነው ቅርቃር ውስጥ የምንገባው፣ ያው ሱስ የሚይዘን ማለት ነው። በዚህ ምክንያት አንድ ጊዜ የኒኮቲን ደንበኛ ከሆነ ለማቆም በጣም እንቸገራለን ማለት ነው። ኒኮቲን የረጅምም የአጭርም ጊዜ ሳይድ ኢፌክት አለው። ስለ አጭሩ ጊዜ ካወራን በጣም የሚገርማችሁ የማስታወስ አቅማችንን፣ ንቃታችንን በመጨመር ጭንቀታችንን ደግሞ ይቀንሰዋል። እና ምን እሱ ብቻ ሌፕቲን የሚባለውንም የጥጋብ ሆርሞን እንዲበዛ ያደርጋል። ይሄ ማለት መክሳት የምትፈልጉ ሰዎች አጭሱ ሳይሆን ያው የምግብ ፍላጎታችንን ግን ስለሚቀንስ በተዘዋዋሪ እንድንከሳ ያደርገናል። ያው እውነታው ይሄ ነው። ታዲያ ይሄ ሁሉ ምኑ ሳይድ ኢፌክት ነው ብላችሁ ልታስቡ ትችላላችሁ። ያው ወንዝ ሲወስድ እያሳሳቀም ማለት እዚህ ጋር ነው። የረጅም ጊዜ ጉዳቱ በቀጥታ ሳይሆን በተዘዋዋሪ ነው። ካንሰርን ጨምሮ ብዙ አስከፊ በሽታ ላይ ሊጥለን ይችላል። ስለዚህ ኒኮቲን የካንሰር ምንጭ ነው። ያው አንዳንድ ጥናቶች አዎ ይላሉ፣ አንዳንድ ጥናቶች ደግሞ አይደለም ይላሉ። ግልጽ አይደለም። ግን ኢንተርናሽናል የካንሰር ሪሰርች ኤጀንሲ ኒኮቲንን ለብቻው የካንሰር አምጪ ንጥረ ነገር ነው ብሎ አልመደበው። ገና ብዙ ጥናቶች ያስፈልጋሉ። ግን ያው ለጤና ጠንቅ እንደሆነ ግን በጤና ዘርፉ የተረጋገጠ ነው። ከኢፌክቶቹ አንዱ የደም ቧንቧን በማጥበብ ግፊትን መጨመር፣ ይህንንም ተከትሎ የልብንና የደም ዝውውርን ስርዓት በማስጨነቅ የልብ ምት ማብዛት ነው። ሌላኛው ደግሞ ሲጋራን እያጨስን ኒኮቲን በምንስብበት ወቅት የአንጎላችንን የፊተኛውን አካል ፕሬፍሮንታል ኮርቴክስ በመባል የሚታወቀውን ይጎዳዋል። ይሄኛውም የጭንቅላታችን ፓርት ነገሮችን በሎጂክ እንድናይ እንዲሁም ጸባያችንን እንድንቆጣጠር የሚያደርግ ክፍል ሲሆን በሚጨስበት ጊዜ ውጤታማና የተፈለገውን ንቃት እንዳናገኝ ያደርገናል። ከዛም ባለፈ እንደ አልዛይመር አይነት በሽታዎች ላይ ሊጥለን ይችላል። እናም ለዚህ ነው ለሰውነታችንም ሆነ ለአንጎላችን ጉዳት ያደርሳል የሚባለው። ያው ሱሰኝነቱም እንዳለ ሆኖ ማለት ነው። በጣም ብዙ ጥናቶች እንዴት ማቆም እችላለሁ በሚል ርዕስ ተሰርተዋል። ቅድም ግን እንዳልኳችሁ በተለየ መልኩ ኢፌክቲቭ የሆነው የተፈጥሮ ሞሌኪውል ሲቲሲን ይባላል። ሌብሬንም ከሚባል ዛፍ ላይ የሚገኝ ሲሆን በጥናቱም የማጨስ ፍላጎትን በመቀነስ በተዘዋዋሪ እጥፍ ወይም ከዛ በላይ በሚሆን ፍጥነት እንድናቆም ይረዳናል። ይሄም በመድኃኒት መልኩ ፋርማሲ ውስጥ ልታገኙ ትችላላችሁ። ለዛሬ የነበረን ቆይታ ይሄንን ይመስላል። እስከ ቀጣይ ባባይ ቻው። ሼር፣ ኮሜንት፣ ላይክ፣ ሰብስክራይብ በማድረግ ኃላፊነታችሁን ተወጡ። ይመቻችሁ።